ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ኦልሞስት ቪዲዮ ከሰራው ወደ 2 ወር ከዛ በላይ ሆኗል እና እንዴት ናችሁ? 2 ወር እንዴት ነበረ? ያው በአጋጣሚ ቢሆን ቪዲዮ የሚደርሳችሁ ሰዎች እንዴት ናችሁ ላለሁኝ እንግዲህ ዛሬ የመጣሁት ምንም ነገር ለማውራት ሳይሆን እንደተመለስኩ እና ከዚህ በኋላ ቪዲዮዎችን እንደምሰራ እንደምንገናኝ ለመናገር ነው። ሰው ቀደም እንዳልኩት በአጋጣሚ ቢሆን ቪዲዮ የሚመጣላችሁ ሰዎች ፕሊዝ ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ እና መስራት ያለብኝም ነገር እንድሰራ አሪፍ ነው ብላችሁ የምታስቡትን ነገር ጻፉልኝ። ከዚህ በኋላ በአዲስ ነገር መጣለው ብዬ አስባለሁ እና አሪፍ ነገር ይሆናል ብዬም ተስፋ አደርጋለሁኝ። ብቻ ደጋግሜ ብለው ነገር ቪዲዮ እናንተ ጋር የምደርሳችሁ ሰዎች ፕሊዝ ሰብስክራይብ አድርጉ እና እኔ የምለቃቸውን ነገሮች እዚህ ጋር የምናወራቸውን ነገሮች አብረን የምናይ ይሆናል ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ፕሊዝ ሰብስክራይብ አድርጉ። ይህን ለማለት ነው። በቀጣይ ቪዲዮ በጣም በቅርቡ አሪፍ ቪዲዮ እንገናኛለን። 2 ወር ውስጥ እንግዲህ ብዙ ነገር ተፈጥሯል። በእኔም በኩል አሁን በጣም ብዙ ነገሮች ተፈጥሯል። እናንተ ጋርም እንደዛ ብዬ አስባለሁኝ። በሀገር ደረጃም ብዙ ትልልቅ ነገሮች ተከስተዋል። በዚህ 2 ወር ውስጥ የተረዳሁት እኔ የጊዜን ሩጫ ነው። በጣም ጊዜ ይወጣል። ሰው መጠቀም አለበት። እያንዳንዱን ደቂቃ፣ እያንዳንዱን ሰዓት፣ ቀኖች መጠቀም እንዳለብኝ ነው የተረዳሁት እውነት ለመናገር እና 2 ወር በጣም ትልቅ ነው። ከዚህ በኋላ ለመስራት በየጊዜው ለመልቀቅ አስባለሁኝ። እናንተም የቪዲዮ የምደርሳችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ኮሜንት ማድረጋችሁ እንዳትረሱ ፕሊዝ። እናንተም ደግሞ ስሩ ላለሁኝ መልካም ጊዜ፣ መልካም የስራ ጊዜ እየሰራችሁ ከሆነ የምታዩ መልካም ጊዜ ይሁንላችሁ። ታትሴ በቀጣይ ቪዲዮ እስክንገናኝ ባይ ባይ።